ጤና ይስጥልኝ። እንግዲህ ኢትዮጵያ እንጀራ እየገዛን የምንበላ ሰዎች እንግዲህ አሁን ያው ለውጡ መጥቷል ብለን ከኢትዮጵያ የሚመጣውን እንጀራ በጣም እንጆይ እያደረግነው ነው። ግን ሲቆመጥጥ መቼስ አቆማጠጥ አይደለምና ቢሆንም ጤፍ ነው እያለን ራሳችንን እያታለልን እንበላለን። እና ጤናስ ፍሬሽ እንጀራ and spices ነው የሚለው ይሄ ኢንግሪዲየንትሱ 100% ጤፍ ነው የሚለው important and distributed by ሰናይት ኃይሌ ነው የሚለውና ከገዛሁት ይሄ ነገር አንድ ሳምንት ሆኖታል። ስለቆመጠጠኝ ብቻ አልጨረስኩትም፣ ቤተሰቦቼ አልወደዱትምና ስትከፍቱት እንጀራው ምንም አልሆነም። ይኸውላችሁ ምንም አልሆነም፣ አልተበላሸም፣ ምንም አላለም። ያው አይን አለው ጥሩ የባለሙያ እንጀራ የሚመስለው አይን ያለው ግን ጣዕም አይደለም እና ምንም አይበላሽም። ይሄ ሻጋት አይደለም፣ ዝም ብሎ ፍሪጅ ውስጥ ስለነበረ እንትኑ ነውና ፌስቡክ ወዳጆቻችን የኛ ጤንነት የሚመኙ ልከው ቪዲዮ እስኪ እነሱ እኔም እንደነሱ ኤክስፐሪመንት ላድርግ ብዬ ይሄ እንጀራውን ፈትፍቼ ውሃ ውስጥ ነው የዘፈዘፍኩትና ከዘፈዘፍኩት እንግዲህ ወደ 6 ሰዓት ነው 7 ሰዓት ይሆነዋል። እና ያው ከላይ እንደምታዩት የሆነ ነገር አጠሏል። እና ከዛ በኋላ ውስጡን እንደዚህ አድርጌ በማየው ጊዜ እንግዲህ ይኸውላችሁ አቅርቤም ላሳየው ምንነቱ የሚታወቅ ነገርም አይደለም። እንግዲህ ይሄንን ስበላው ነው የከረምኩት። እንግዲህ ዶክተር አብይ ከመጣ ጊዜ ጀምሮ ያው የባንድ ስለተደረገ እንጀራ እየገዙ መብላት አሁን እስኪ ኢንጆይ እናድርገው እያልን እንግዲህ በሳምንት አንድ የሚሆን ምንም ይሁን ደግሞ ውድ ነው $6.50 ነው የሚሸጠው ሶስቱ እንጀራ ማለት ነው። እንግዲህ ምን ያህል እንደሚያተርፉ ወቁ። እንደዚህ አይነት መርዝ የሆነ ነገር እየሸጡልን እየገደሉን በቆም እየገደሉን ብዙ ነው የሚያተርፉብንና እንድንጠነቀቅ ብዬ ነው። እኔም ራሴ ያጋጠመኝን ሁላችሁም አይታችሁ እንድንጠነቀቅ ብዬ ነውና እግዚአብሔር መቼስ በእንደዚህ አይነት የሚያገኙት ገንዘብ ለነሱም አይሆንም፣ እኛንም ጤንነታችንም ጎዶንም ለነሱም አይሆንም እና እግዚአብሔር የስራቸውን ይስጣቸው ነው የምለው። ሌላ ምንም ነገር አልልም። በወገኖቻቸው ጤንነት ላይ ቁማር የሚጫወቱ እና ይሄንን ያገኘሁትና እስኪ ደግሞ ሌላውን አይነት ብራንድ ደግሞ ገዝቼ ሞክራለሁኝ። ለጊዜው ይሄ ነው ያለኝ እና እባካችሁ እንደኔ ስላላመንኩት ነው የቅድሙን ፌስቡክ ላይ ያየሁትን ስላላመንኩት የራሴ ልሞክር ብዬ ነው እንትን ያልኩት እና አሁን ይሄንን እንዲብተው ከትንሽ ጊዜ በኋላ ደግሞ ታች አጥሎ ይቀመጣል። እንግዲህ ይሄ የጤፍ እንጀራ ተብሎ ተሽጦልን ሆዳችን ውስጥ ገብቶ በልተነው ቁጭ ይላል። ለካንሰርም ለአንጀት መተጣጠፍም ለድርቀትም ይጋብዘናል እና እባካችሁ ከኢትዮጵያ የሚመጣውን እንጀራ ከቤተሰቦቻችሁ በስነ ስርዓት ተጋግሮ ካልመጣላችሁ በስተቀር ወይም ደግሞ ኢትዮጵያ ሄዳችሁ ፋክትሪውን ማኒፋክቸር የሚያደርጉትን እንጀራ ቤቶች ሄዳችሁ ካላያችሁ ገዝተን ባይበላ ጥሩ ነው። የንጽህናውን ነገር ተውት። የሚያሳስበኝ የንጽህናው ነገር ነበረ እንጂ እንደዚህ እያረጉ ይጫወቱብናል ብዬ በህይወቴም በህልሜም በእውኔም አላስበውም። እና እስኪዩት ታላችሁ ይሄ ምን እንደሆነ እንጃ፣ ምን እንደሆነም አላውቅም። ይሄ definitely is not ጤፍ፣ ይሄ ጤፍ አይደለም። እንግዲህ ሳጋቱራ ይሁን እንደተባለው ጀሶ ይሁን ምን ይሁን ምንም የሚታወቅ ነገር የለምና I'm sorry guys to disappoint you but this is what it is። እና ቺን ቪዲዮ ሁላችሁም ሼር እንድታረጉና ለወዳጆቻችሁ ብታስተላልፉት ደስ ይለኛል፣ በተለይ ልጆቻችሁን እና ለዛሬው እንግዲህ ይህን ኤክስፐሪመንት እዚህ ላይ በቃል እና የጤፉ ስም የእንጀራው ስም ይኸውላችሁ ጤናስ ፍሬሽ እንጀራ and spices ይላል። ኢሜልም አለ። ኢቭን ዶ ለኢሜሉም መላክ ይቻላል። እንግዲህ አደራችሁን እላለሁኝ።
እሺ ይኸውላችሁ ካቆምኩት በኋላ እንዴት እንዳረጋ። ይሄ ራሱ እንግዲህ ምን እንደሆነም አይታወቅም። ይሄ ራሱ እንጀራ ነገር ነው የሚመስለው፣ ግን አይ ዳውት ኢት። ቴንኪው ስላዳመጣችሁኝ።